ፋኖችን አይፈልግም አይነት ስብከት ሰሞኑን በሚቆጣጠራቸው ሚዲያዎች ላይ በሰፊው ያናፈሱት። ለማንኛውም ሰልፉ የተገለበጠ ነው። ይሄው የቀጠለበት ለሶስተኛ ቀንም ያለበት ሁኔታ ነው ያለው። ለማንኛውም ደረጃ እስቲ ከአማራ ክልልም ሆነ በተለያየ መልኩ በእጅ የሚገኙ መረጃዎችን አካፍለን። እሺ አመሰግናለሁ መሳይ። እንግዲህ ወደ በኋላ እንመጣበታለን። የዚህዋ ግብራና የግዳን ወረዳውን ረሃብ እጅግ አስከፊውን ነገር ወደ በኋላ የምንመጣበት ሆኖ ከግንባር መረጃዎች ለመነሳት ያህል የጎጃምና የጎንደር ህብረት ያሰለጥናቸው ልዩ ኮማንዶች መሳይ በተመለከታቸው ምርቃቱን ቪዲዮ በተመለከተው ይሄ ሪፐብሊካን ጋርድ ነው እንዴ ነው ወይም ሌላ ያገር እንትን ነው እንዴ ነው የምትለውና በሚገርም ሁኔታ ባለቀይ ቦኔት ናቸው። እነዚህም ልዩ ልብስ ነው የለበሱት። በጣም የሚያስፈራ የኮማንዶ ኃይል የተመረቀበት ዕለት ነው ትናንትናና ዛሬ። ብዛት ያለው ኃይል ነው፣ በጋራ ነው። ይሄ ብቻ አይደለም፣ እጅግ በርካታ ኃይሎች አድርገናል። እንግዲህ እነሱ ያሉትን ነው እኔ ቃል በቃል የምለው። አጠቃላይ ይሄ ነገር በሁሉም አካባቢ እስከዛሬ ድረስ ከአንድ ቦታ በየቦታችን ነበረ የመከላከል ነገሩን የህልውና ተጋድሎውን እያደረግን ያለነው። አሁን ግን በተለያዩ አቅጣጫዎች በመሄድ ጉዟችንን ወደ ዋና ከተማ የምናደርግበት ጊዜ ቅርብ ሆኗል በማለት ነው የተናገሩት። በጣም ቪዲዮ የሚገርም ነው። ኃይለኛ ኮማንዶች ተመርቀዋል። ይሄን ቀጥሎ ሌላው ምናልባት ደረጃ ወደ ሌላው ርዕሰ ጉዳይ ምክንያቱም እዚህ ላይ አስተያየት መስጠት ስለሚያስፈልግ ነው። ቪዲዮውን ሙሉ ዝግጅት በአንከር ሚዲያም በኢትዮጵያ ሳተላይት ኔትወርክ ኢሳንም እናስተላልፈዋለን። ሙሉ የወታደሩን የዚህ የኮማንዶን ስልጠና የተመለከተ ነው። ሁለት ነገሮች መነሳት አለባቸው። አንደኛ ፋኖ ምን ያህል በወታደራዊ ቁመናው እየደረጀ ምን ያህል እየጠነከረ እንደመጣ የሚያመላክት ነው። ግዙፍ ኃይል ነው። እንግዲህ ዓላማ የሰነቀ በዚህ ደረጃ በዚህ ያህል ቁጥር የሚዘጋጅ የሚሊቴሪ የወታደራዊ ቁመና ዓላማውን ለማሳካት ምን ያህል ቀላል እንደሆነ የምንረዳበት ነው። ዓላማ ያለው ጥቂት ወታደር ውጤት እንደሚያመጣ ሁሉ ቁጥሩ ሲጨምር ደግሞ የበለጠ ጊዜውንም በማሳጠር መስዋዕትነቱንም በመቀነስ ከዛ ከድል ደሴት ላይ መድረሱ የማይቀር ነው። አንዴ ነው። ሁለተኛ በጎንደርና በጎጃም መሃል ያለውን እንግዲህ ብዙ መከፋፈል ለመፍጠር ተፈልጓል። አብይ አህመድን ጨምሮ የብልጽግናው መንደር ይሄ በአውራጃዊ ስሜት የፋኖ ትግል እንዲከፋፈል ሰፊ ዘመቻ ከፍተው ነበር። ያንን ሰብሮ የጎጃም ኃይሎች ከጎንደር ኃይሎች ጋር አንድ ላይ በጥምረት ያደረጉት የሰለጠኑትና ለዚህ ውጤት የበቁበት የኮማንዶ ትዕይንት ነው ያየነው። ሁለቱ አካባቢዎች የጎንደርና የአማራ ፋናው ጎጃም ፋኖች በጋራ ጥምረት የሰሩት መሆኑን መገለጽ ስላለበትም ነው። አንድ ላይ ናቸው። ሞታቸውም አንድ ላይ ነው፣ ድላቸውም አንድ ላይ ነው። ይሄንን ያረጋገጡበት ስነ ስርዓትም ወይም ደግሞ እንቅስቃሴ መሆኑን ለመግለጽ ያልነው ደረጃ ትክክል ልክ ነው። በትክክል ነው ያልከው። እኔም እንደዛ ነው ያልኩት። ያ ብቻ አይደለም መሳይ፣ ምናልባት አይተው ይሁን አታውቅም። በአማራ ጋር ነው በወሎ በላስታ ሳምነው ጽጌ ክፍለ ጦርን ብትመለከተው መሳይ እኔ ደነገጥኩኝና ኢቭን አገዛዙ በዚህ ልክ ተደራጅቷል ወይ ነው ያልኩት። እጅግ በጣም የሚያስደነግጥ ኃይል ከብዛቱ አደረጃጀቱ የተያዘው የከባድ መሳሪያ ብዛት ስመለከት በጣም ነው የገረመኝ። ደግሞ ምንድነው አሁን ሰሞኑን የተነሳው ነገር የግዳጅ ሰልፍ ለማድረግ መሞከራቸውን ተከትሎ በየቦታው ተጋድሎች መቀጠላቸው ነው። በእልክ ነው በየቦታው የሆኑት። በዚህ ተጋድሎ በተለይ በወሎ አካባቢ በበርካታ ቦታዎች ላይ በቆቦ፣ በመንጀሎ፣ በሮቢት፣ በመርሳ፣ በሐይቅ፣ በፓሶ ሚሌ በበርካታ አካባቢዎች ተጋድሎች ተደርገዋል። ውጤቱ ተመሳሳይ ነው። እኛ ራሱ መናገር ሁሉ ደከመን። መማረክ ነው። የተለያየ ጥቃት ነው የደረሰባቸው አብዛኞቹ። ይሄ ተጋድሎ በሰልፉ ማግስት በእልህ የተነሳ ነው ያሉት። በእልህ የተነሳ ነው። በአማራ ሳይንስ በመቅደላ በኮሬብ ያለው ተጋድሎ እንደቀጠለ ነው። የ405ኛ ኮር አዛዥ የሆነ የመከላከያ ኃላፊ በፈቃዱ ሰተት ብሎ የገባበት ሁኔታ ላይ ነው። የፌደራል ማረሚያ ቤቶች ዋና ዳይሬክተር የሆነ ኮሎኔል ማሙዬ እንደሻው ከዋና ኃላፊነት ወጥቶ ተመልከት። ኮሎኔል ነው፣ ኮከቡን ደርድሯል። የፌደራል ማረሚያ ቤቶች ዳይሬክተር ነው። እሱ ሁሉ ያን ቦታ ለቆ አሁን አብሯቸው ተቀላቅሏል። በጣም የሚገርም ነገር ነው እየሆነ ያለው። በበርካታ ቦታዎች ላይ ተጋድሎች ቀጥለዋል። ምናልባት እነዚህ የሚመጡ ፎቶዎችን የምርኮ የምናምኑን ነገ ከነገ በስቲያ የሚቀርቡ ይሆናሉ። ይሄ ሆኗል። ይህን ተከትሎ በትናንትናው ዕለት ሐይቅ ከተማ ላይ ደሴ ወሎ ሐይቅ ከተማ ላይ ምሽት
ወጣቶች ተሰብስበው በሚሄዱበት ሰዓት ላይ ደንግጠው ሚሊሻዎችና ፖሊሶች ከካዮች ፋኖ ናቸው ብለው ወደ 9-10 ወጣቶች ይገድለዋል። በጣም በሚያሳዝን ሁኔታ መግደል ብቻ አይደለም ከገደሉ በኋላም ፋኖን ገደል ብለው እየጨፈሩ ነበር። ሰው ያስቆማቸው በቁጣ ልጆቹ የአካባቢው ወጣቶች እንጂ የታጠቁ ኃይሎች አልነበሩ። በዚህ የተነሳ በዛሬው ዕለት በሐይቅ አካባቢ ከፍ ያለ ቁጣ በህዝብ ተቀስቅሷል። ምክንያቱም በድንጋጤና በፍርሃት ወጣቶች ባዩ ጊዜ መግደላቸውን እንደቀጠሉ ነው እየሰማን ያለነው ነገር ማለት ነው። ሌላው ይሄ የግዳጅ ሰልፍ ነው። የግዳጅ ሰልፍ ተብሎ መሳይ አንተም ነካክተዋል። መቼም እኔ እዚህ ጋር ፎቶና ቪዲዮ እያቀረብን አንተና እናደርግም በጣም ብዙ ክስተቶች የተንጸባረቁበት ሰልፍ ሆኖ ማለፉን ሁላችንም እናውቃለን። በጎንደር ያቀረቡትን እኔ በፎቶ ነው ያሳየኋቸው ራምብል ላይ በጎንደር የወጣው ሰው 600-700 አይሞላም ካድሬ ሰብስበው ነው። ግን እኛ ጋዜጠኞች በምናውቃት ቴክኒክ ፎቶዋን ክሮፕ አደረጓትና ያሉበት የኋላ ቦታ እንዳይታይባቸው ብዙ አስመስለው ፎቶዋን ለጥፏት። ደብረ ብርሃን ላይ በአስፋልት መካከል ያስወጣቸው ካድሬዎች አይተው ከሆነ ፎቶውን መሳይ ዶሮ በጋን ደብረ ብርሃን መንገዱ ብቻ ሰፊ ከተማ ነውና እዛሽ መካከል ላይ ሲቀመጡ ተመልክተናል። ወጡ በተባሉበት አካባቢ የአብይ አህመድን ፎቶግራፍ የረገጡ ዘቅዝቀው የያዙ አብይ ሂትለር ነው መከላከያ ኢንተርሃሞይ ነው የሚል መፈክሮችን ያሰማሉ። ከሁሉ በላይ ግን የሚገርመው መሳይ በሸዋ የተደረጉ ሰልፎች ናቸው። ሙሉ በሙሉ ተገለበጡ። ውጡ አለ ወጣ። ግን ምን አደረጋቸው? የተቃውሞ ሰልፍ አደረጓቸው። ይባስ ብሎ ዳኛው አለ እንትኑ ላይ ወይ አገራዊ እንትኑ ይጠቀማል። አባይ አፋፉ ላይ የተኛውን በሬ ቆስቁሰው አደረጉት አውሬ ይባላልና በድሮን መጨፍጨፉን መገደሉን አምቆ ይዞ ብሶቱን ዝም ያለው ሰው ሰልፍ ውጣ ሲሉት በተለይ ዛሬም 3ኛ ቀን ላይ የተደረገው ሰልፍ ታየው እኔ 7 ደቂቃ ቪዲዮ ነው የደረሰኝ። ሰልፈኞቹ በጣም የሚናገሩትን የሚያውቁ ጥንቅቅ ያሉ ድንበር አልፎ ህዝብን የማይናገሩ አገዛዙን ግን እስከ ዶቃ ማሰሪያው ድረስ ጠቅላይ ሚኒስትሩን መከላከያው እነ ሽመልስ አብዲሳን በጣም ስማርት የሆኑ የሰልፍ አስተባባሪዎች ሽመልስ አብዲሳ ያልቅሱ ሶፍት እናቀብላቸዋለን ብሎናል። አዳነች አቤቤ አዲስ አበባ አትገቡም ብላናለች። አብይ አህመድ ይህም ብሎናል እያሉ ሊትራሊ እየጠቀሱ ያሏቸው በእንደዚህ አይነት አገዛዝ አናደርግም። መከላከያ የህዝብና የሀገር ጠባቂ ነበር ሲገባል። አሁን ግን የአንድ ፓርቲ ስልጣን አስጠባቂ ሆኖ በተለይ በአማራ ህዝብ ጨፍጭፎናል። ሰብላችንን አውድሟል። ልጆቻችንን ደፍሯል። ወጣቶቻችንን ረሽኗል። ሽማግሌዎቻችንን አዋርዷል። ከእንግዲህ በኋላ ከዚህ ስርዓት ጋር ያለን ምንም አይነት ነገር የለም እንዳሉት ልክ አቶ ገዱ አንዳርጋቸው በብልጽግናና በአማራ ህዝብ መካከል ያለው ክር ወይም ገመድ ተበጥሷል እንዳሉት ይሄን መልእክት ያስተላልፉት። ሰልፉ ዛሬ ለ3ኛ ቀን ቀጥሏል። በገዛ እጁ ነካክተው ዝም ያለው ህዝብ ማለት ነው። ለ3ኛ ቀን ቀጥሏል። በሁሉም አካባቢ የተደረጉት ሰልፎች በጣም የሚገርም ነው እና ይሄን ሰልፍ ካነሳ ነው አይቀር መሳይ የሚገርመኝ የዛሬ 5 ዓመት በባህር ዳር ስታዲየም አንተም ሁላችንም ባየነው ከአንድ ከተማ ብቻ ያ ሁሉ ህዝብ ወጥቶ በፈቃዱ አብይን ፎቶውን ይዞ እንዴት እንዳነገሰው እንዴት ልቡን እንደሰጠው ታውቃለህ። ተመለከተ። ያንን ሰልፍ ያየ አካል ምን ሊያደርግለት ነው? አሁን የግዳጅ ሰልፍ አየ። እኔ አሁን ብጠይቀው ለምን በፈቃዱ ከአንድ ከተማ ያወጣውን ህዝብ በሁሉም ከተሞች አሁን አልወጣለትም። አንድ ያን ያህል አልወጣም። ሁለት የወጣው ህዝብ ተቃውሞውን ገለጸ። በአሁኑ ሰዓት 3 ብዙ መከላከያዎችና ፖሊሶች አሉበት በተባለ በባህር ዳር ከተማ እንኳን ጥቃት ነው የተፈጸመው። የፖሊስ ማርሽ አባላቱ ይዘው የወጡት የሙዚቃ መሳሪያቸው ሁሉ እስከሚነጠቅ ድረስና ጥቃት እስከሚፈጸምባቸው ድረስ ነው የተደረገው። ያ ሳር ቅጠሉ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ የአማራ ህዝብ ድምፁን ብቻ ሳይሆን ልቡን ያነጠፈለት አብይ አህመድና የሚመራው እነዚህ አመራሮች ያን ቪዲዮ ሲመለከቱ የዛሬ 5 ዓመቱ ያን ጠጠር መጣያ የጠፋባትን አይተው ያሁኑ ሰልፍ ራሱ ሳይሆን ምንድነው የሚሰማቸው? ህዝብ ተቆጥቷል። ሌላው በጣም አስቂኝ ነገር አንዳንድ ቦታዎች ላይ ወታደሮች ተሰልፈዋል ከፊት። ይሄን ህዝብ ሲደፍሩ የነበሩ ሲገድሉ የነበሩ ሲጨፈጭፉ የነበሩ በመሳሪያ አልችል ሲሉ በሰልፍ መጡ። ይሄ ትልቁ ውርደትና ሽንፈት። በነገራችን ላይ ይሄ የሰልፉ ሐሳብ ራሱ መሳይ የስርዓቱ መተንፈስ ውጤት። ምክንያቱም
ይሄን ጦርነት ሲያወጁ ሁላችንም እንደምናውቀው በሁለት ሳምንትና በሶስት ሳምንት ትጥቅ እናስፈታለን የመሰልፍና ቀጣጣጣ አድርጎ ማስፈታት ነው ብለው በትዕቢት ነው የተነሱት። ዓመት ከአራት ወር አከርካሪያቸው ተሰበር መነሳት የማይችሉበት ደረጃ ላይ ደረሱ። በድሮን ያላስፈታው ህዝብ በመድፍ ያላስፈታው ህዝብ በምናስፈታው ብለው ጀመሩ። ወደ ሰልፍ እንምጣ ነው። ይሄ ራሱ ትልቅ የቁልቁለት ጉዞ ነው። የመተንፈሳቸው ልክ ነው። ልክ ኤርዶጋን ጋር ሄዶ ሲፎክርበት የነበረው የወደብ ጉዳይ የፈረመው ስለተነፈሰ ነው፣ ሌላ ነገር አይደለም። ዋናው ምክንያቱ መተንፈሱ ነው። አብያና ያደርግም ነበር ሲፈርም እንደ ህፃን ሲንቀጠቀጥ አይቼዋለሁ። እየሳቀ ተነፈሰ። ይሄኛውም የሰልፍ ጉዳይ ተመሳሳይ ነው። ሐሳቡ የስርዓቱ የመተንፈስ ምልክት። ባይተነፍስ ኖሮ አብይ እንኳን ሰልፍ ሊያደርግ ሌላ ነገር፣ ምክንያቱም እንጨራርሰዋለን ያልቃል የተለያየ ነገር። በዚህ ሰልፍ ላይ አረጋ ከበደን ብሎ ተናገረ። ህዝቡ ሰላምን ደግፎ ሰልፍ ወጣል። ሌሎችም ባለስልጣናት እንደተመስገን ጥሩነህ ሰላም ለሰላም ድጋፍ አሳያለ እንዴ። ሰላምን የሚጠላ አይደለም እኮ ብለን ስንት ጊዜ ተናገርን ነው። ጦርነት መጥፎ ነው። የሰው ህይወት ይበላል፣ ንብረት ያወድማል፣ አገር ያደቃል፣ ለክፉ ነገር ያጋልጣል። ሰላም የተባረከ ነገር ነው። ሰላም ግን የሚመጣው በእብሪተኞች አይደለም። ሰላም የሚመጣው በዘረኞች አይደለም። ሰላም የሚመጣው ህዝብ የጠላቸውን አደራ በልተው በዘር አገርን በሚያስተዳድሩ አገርን እንደ ጥገት ላም በሚያድሩ ጨካኞች አይደለም የሚመጣው። ሁሌ እኮ ተናግረናል። በብልጽግና ሰላም ሊመጣ አይችልም። ዛሬ የሃይማኖት ተቋማት ጉባኤ መሳይ ሰምተህ ከሆነ ስብሰባ አድርገዋል በድሬዳዋ። የሃይማኖት ተቋማት ጉባኤ በዛሬው ዕለት ድሬዳዋ ላይ ተሰብስበው ስለ ሰላም መከሩ አይደለም። ሰላም የሚመጣው በተግባር ነው። እነዚህ የሃይማኖት ተቋማት ጉባኤ ራሱ የነሱ ጸሎት ከጣራ አያለፍም። እነዚህ የሃይማኖት አባቶች ላለፉት 5 ዓመታት ወይም ላለፈው 1 ዓመት ሲደረግ በነበረው ነገር ላይ ምንም ነገር ሳይሉ የዛሬ 1 ወር አካባቢ ሰላሌ ላይ አንድ ልጅ ታረደ ተብሎ ፋኖ የመሰላቸው ጊዜ አብይ አህመድ ሲያዛቸው ነው ወጥተው መግለጫ ያወጡ። በማግስቱ የኦርቶዶክስ ሰዎች ቤታቸው ተዘግቶ ሲቃጠል በሸርካ የሃይማኖት ጉዳይ ነው አይደለ? ነፍሳቸውን ይማራሉ። ነፍሳቸውን ይማራሉ። በእንደዚህ አይነት የሃይማኖት አባቶች ጉባኤ ምን አይነት ሰላም ይመጣል? ሰላም የሚመጣው በእውነት ነው። አሸባሪ ሰላም ሊያመጣ አይችልም። ደጋግሜ ተናግሬዋለሁ። ባራክ ኦባማ የኖቤል ሽልማቱን ሲሸለም በኦስሎ ገና ፕሬዝዳንት ሳይሆን ይሄን ሽልማት ስለሰጣችሁ ሽልማቱ የሰላም ስለሆነ ነገ ጧት አልቃይዳ ጋር ተደራደር እንዳትሉኝ። አንዳንዴ ቅዱስ ጦርነት ይደረጋል። አንዳንዴ ለሰላም ሲባል ጦርነት ያስፈልጋል። ያ ባይሆን ኖሮ እነ ሂትለር ባልወደቁ ነበር፣ እነ ሞሶሎኒ እነ ስታሊን ባልወደቁ ነበር። ስለዚህ ከአሸባሪ ኃይሎች ሰላም ሊያመጡ አይችሉም። ሰላም ሊያመጡ አይችሉም። ስለዚህ ሰላም የሚመጣው በምንድን ነው? በተግባር ለሰላም በመቁረጥ በዛ ልክ ነው ሰላም የሚመጣውና አጠቃላይ እየተደረገ ያለው ነገር ይሄን ነው የሚመስለው። በሳያው ተዋርደዋል ለማለት ነው። በገዛ መዘረጋጫቸው ደረጃ በእውነት ለመናገር እንዳለ አጠቃላይ ሁኔታውን በትክክል ነው ያስቀመጥከው። በነገራችን ላይ ያው ሰልፉን ያዘጋጀበት ምክንያትም አንተም ገልጸዋል። በሰይፍ ሞከረ፣ በተለያየ አለ የተባለ መሳሪያ የታጠቀውን በሙሉ አሁን እንደምንሰማው ከሆነ ከ10 ድሮን ከታጠቁ የአፍሪካ ሀገራት በግንባር ቀደምትነት የምትጠቀስ ሀገር ሆናለች ኢትዮጵያ። ምትበላው ይላት ግን እንደዚህ አይነት የድሮን ቴክኖሎጂን በገዛ ዜጎቿ ላይ ሌላ እኮ አይደለም። የሚገርመው ነገር ሌሎቹ የሚታጠቁት ከሌላ ባዕዳን ጋር ከሌላ ሀገር ጋር ምናልባት ጥቃት ይሰነዘርብናል ብለው ነው የሚዘጋጁት። አብይ አህመድ ግን የገዛ ዜጎቹ ላይ የድሮን ጥይት ለማዝነብ በዚህ ደረጃ መዘጋጀቱ የሚያሳዝን ነው። ለማንኛውም በዚህ ሁሉ ሞክሮት አልተሳካም። ከአማራ ክልልን ልብና ልታሸንፍ አትችልም፣ ልቡ ልትገዛ አትችልም። በእንደዚህ አይነት መልኩ ሞከረው። እንግዲህ ውድቀቱን አየን። አሁን ደግሞ እስቲ በሰልፍ እንዴት ነው አንድ መንግስት ሰልፍ የሚጠራው? ሰልፍ እኮ የሚጠራው ተቃዋሚው ድምጽ ያጣው ችግር ደረሰብኝ የሚለው ህዝብ እንጂ ወይም ደግሞ ተቋማት ማህበራት እንጂ እንዴት አንድ መንግስት ታንኩንም ባንኩንም የሚቆጣጠር ህግና ስርዓት ያስከብራል ተብሎ ሰራዊቱን የሚያዝ መንግስት እንዴት እንደ ተቃዋሚ ሰልፍ ይጠራል? እንዳልከው የሽንፈት የመፈራረስ ምልክት ነው። ዋዜማው ላይ እንዳለ የሚያሳይ ነገርም ነው። ደረጃ ቀደም ሲል የጠቀስኳል እንደው እንግዲህ ከሰራዊቱ የሚከዱ ቁጥራቸው እንደጨመረ ነው። ባለፈውም ያነጋገርናቸው ኮሎኔል የፈንጂ አምካኝ ዋና ኃላፊ የነበሩት ኮሎኔል አበራ የገለጹት ነገር አለ።
ሰራዊቱ ክዷል። ሰራዊቱ ጊዜና ሁኔታ እየጠበቀ ነው እንጂ አብሮ አይደለም ያለው፣ ከአብይ ጎን አይደለም ያለው። እንደውም ወደ ጦር ሜዳ ሲላክ ደስ ብሏቸው ነው። ምክንያቱም እጅ ለመስጠት እዛ ሆነው ከሚሰቃዩ ካምፕ ውስጥ ሆነው ከሚሰቃዩ ሌላው ቀርቶ ምግብ ራሱ የሚገኘው ስትማረክ ነው አሉ። ስትማረክ ምግብ ታገኛለህ፣ ስትማረክ ልብስ ታገኛለህ፣ ስትማረክ ለቤተሰቦች የምትልከው ገንዘብ ታገኛለህ። መማረክ ጸጋ የሆነበት ጦርነት ሆኗል ከፋኖ ጋር የሚደረገው። ስለዚህ በጣም ብዙ ሰራዊት እየከዳ ነው። አሁን እንግዲህ ቀደም ሲል የጠቀስከው ኮሎኔል እንደሻው ማርዬ ይባላሉ። ምናልባት ኮሎኔል እንደሻው ማርዬ የፌዴራል ማረሚያ ቤቶች ዋና ኃላፊ ናቸው። እንግዲህ እኚህ ኮሎኔል አሁን ፋኖን ተቀላቅለዋል። ፋኖን ተቀላቅለው የሚታዩበትም ፎቶግራፍ ከጎን ይገኛልና ደረጃው እውነት ነው፣ ትክክል ነው። ምርጫም የለም። አሁንም የቀሩትም ተመሳሳይ ውሳኔን መወሰን ያለባቸው። ይሄ ስርዓት መፍረስ አለበት። ይሄ ስርዓት ከኢትዮጵያ ጫንቃ ላይ መወገድ አለበት። ማነው እቃዎች እየሰበረ ነው፣ ብዙ እቃ እየሰበረ ነው። ስለዚህ ያልከውን ነገር በደንብ ለማስረገጥ ያለ ነው። እስቲ ወደ ሌሎች ዜናዎች ካሉ ምናልባት ወደዛ እንድትሻገር። እዚሁ ጋር እንትን ለማለት መሳይ ጥሩ ነው፣ እንኳን አሳየው። የምር ነው ይሄ ትግል። አያችሁት አይደለ? የማረሚያ ቤቶች አስተዳደር ዳይሬክተር ነው፣ ትልቅ ስልጣን ያለው ሰው ነው። ይሄ ትግል የምር ነው። ደህና ደሞዝ ነበረው። ጉቦ የሚበላበት ቦታ ላይ ነው የተቀመጠው፣ ትልቅ ቦታ ላይ፣ ብዙ ነገር ያለበት ቦታ ላይ ነው። አማራ ህዝብ ላይ ይሄ ሲደረግ አልፈልግም ብሎ የአፄ ዳዊት ክፍለ ጦር ነው የተቀላቀለው ኮሎኔል ማሙዬ እንደሻው። በጣም ነው የሚገርመኝ። የነ ደረጀ በላይነህን ሁለት ልጆቻቸውን ገብረው የሚታገሉት እነ ባንታ ባተን እና አቤኔዘርን እነዚህ ስንመለከት የምር መሆኑን ይሄን ነገር ሁላችንም እናስተው። የምር ነው። የምንቀድድበት አይደለም፣ የምንከፋፈልበት አይደለም፣ ባሉባልታ የምንጣላበት አይደለም። ሰዎች ዋጋ ነው የሚከፍሉት። ህይወታቸውን አስይዘው፣ ኑሯቸውን አስይዘው፣ ቤተሰቦቻቸውን አስይዘው በትነው ነው እንደዚህ ይወጡ። ስለዚህ ያን ነገር ማድረግ ያስፈልጋል። መሳይ ዋናው እኮ ነገር ቅድም እንዳልከው ዝመለስ ይሄ ኃይል ወይም አገዛዙ መጥፋት ነው የሚፈልጉት። አካላቸው እዛ ይሁን እንጂ ሸፍቶ አለባቸው። ይሁሉ አንተ እንደተናገርከው በበርካታ ቦታ የምንሰማው ነው። የምርኮኞችን ቃል በሰማ በጣም ትገርማለህ። እያለቀሱ ከስሜት ሆነው ማለፊያ እንጀራ እዚህ ነው የበላ ነው እያሉ ጫማቸው አልቆ ልብሳቸው አልቆ መከላከያ እንኳን አይመስሉም አንዳንዶቹ። እና ይሄ ሁኔታ ነው ያለው። እና የሚገርምህ ይሄ በሆነበት ሁኔታ ላይ ይሄን አለመገንዘብ ነው ትልቁ። አሁን እኛ ጋር ያለው አስተዳደር እንኳን አይባልም አገዛዝ፣ ኢትዮጵያ ላይ ያለው አገዛዝ ትልቁ በሽታው ማን ነው? ኤፍሬም ስዩም ነው። ማን ነው ይበል? የሰው ልጅ ሁለት መልክ አለው ይላል። አንዱ ወድቆ ሳለ አወደኩኝ የሚለው፣ ሁለት የመንጻት ተስፋ ያለው። ሁለተኛው መልኩ ወድቆ ሳለ አለሁኝ የሚለው ምንም የመንጻት ተስፋ የሌለው ይላል። የኛ አገዛዝ ነው ይመስል። ዋናው ነገር መራባችን አይደለም መሳይ፣ መቸገራችን አይደለም። አሁን ከሁሉ የከፋው ችግር አይደለም እያልኩ አይደለም። ከሁሉ የከፋው ኢትዮጵያ ያለችበት ሁኔታ፣ ህዝቡ ያለበት ሁኔታ አንደርስታንድ የማይገነዘብ ወድቆ ተነሳሁ የሚል የመንጻት ተስፋ የሌለው አገዛዝ መኖር እንጂ እኮ እዚህ ላይ ቸግሮናል። ይህን ችግር ለመቅረፍ እንደዚህ ነው፣ መንግስቴ ደካማ ነው በዚህ በኩል ብሎ የሚያምን ሰው ካለ ውስጡ ስለተመለከተ ራሱን ለማሻሻል ያድጋል። አሁን እኮ ኢትዮጵያ ውስጥ እየሆነ ያለው ነገር በውሸት ህዝብ ሁሉ ሸፍቶ የድጋፍ ሰልፍ ተጠርቶ የተቃውሞ ተቀይሮ ሰራዊቱ እየከዳ ባለበት ሰዓት ላይ በሺዎች የሚቆጠረው ማህበራዊ ሚዲያ ላይ አሰማርቶ እንደገና ድጋፍ ለመግዛት ጥረት የሚያደርግ ነው። ለምን ህዝብ ራቀኝ? ለምን ህዝብ ተወኝ አይልም? ለምንድን ነው እርቃኔን የቀረሁት አይልም? እንኳን አመጣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ታያለ። እዛ ዜና ላይ የተሰጡ አስተያየቶች ናቸው። እንደውም ጋዜጠኛ ኤልያስ ምንድነው ያለው? ጠንካራ ዲፕሎማሲ ብሎ መጻፍ ያሸልማል እንዲያለ። ኮሜንታቸውን ተመልከቱ። የተለያዩ ሰዎች ናቸው ኮሜንት ያደረጉት። ኢቲቪ ዜና ስር ጠንካራ ዲፕሎማሲ፣ ጠንካራ ዲፕሎማሲ፣ ጠንካራ ዲፕሎማሲ፣ ጠንካራ ዲፕሎማሲ፣ ግንኙነት ለሀገራችን እድገት ጠንካራ ዲፕሎማሲ ላይ እንገኛለን። ጠንካራ ተመልከቱት። የተለያዩ ሰዎች የሚዲያ ሰራዊት አንድ አይነት ኮሜንት ይሰጣቸውና ዲፕሎማሲውን እንዲያሞግሱ ይደረጋሉ። የተለያዩ ሰዎች አብይን እንዲያሞግሱ ይደረጋሉ በየዜናዎቹ በተመሳሳይ ኮሜንት። ይሄ ምን ያደርግላቸዋል? ይሄ አሁን ከድጋፍ ሰልፉ የተለየ አይደለም።
ከድጋፍ ሰልፉ የተለየ አይደለም። እያሰባሰቡ ያሉት የዚህ አይነት ድጋፍ ነው። ለምን እርቃናቸውን ስለቀሩ? ለምን እርቃናችንን ቀረን? እንዴት ነው ነገራችን ላይ እነዚህ የ50 ሳንቲም ካድሬ ይባላሉ። በአንድ ኮመንት 50 ሳንቲም ነው የሚከፈላቸው። ይሄ የቻይና ፖሊሲ ነው፣ ቻይና እንድትጠቀም ነበር አሉ። እንደዚህ የህዝብ ድጋፍ የሌላቸው የሶሻል ሚዲያ ሰራዊት ይገነቡና በአንድ ኮመንት 50 ሳንቲም፣ በአንድ ፖስት 1 ብር ነው መሰለኝ እና ስም ወጥቶላቸው የ50 ሳንቲም ካድሬ ይባላሉና የ50 ሳንቲም ካድሬዎች እንግዲህ ስራ ላይ ናቸው። ተመልከት መሳይ፣ ይሄንን ለነዚህ ሰዎች ባለፈው ቁጥራቸውን ስንሰማ ደንግጠናል። በአዲስ አበባ ብቻ 30 ሺህ ምናምን ይሆናሉ፣ 40 ሺህ። ለነዚህ ሰዎች ይሄንን ገንዘብ ከማድረግ መሳይ በአሁኑ ሰዓት ላይ ስንት መምህራን ናቸው ደሞዝ አላገኘንም ብለው የሚያለቅሱ? ስንት የጤና ባለሙያዎች ናቸው የወር ደሞዛቸውን የላባቸውን ውጤት ማግኘት አቅቷቸው የቤት ኪራይ የሚከፍሉት አጥተው ቤተሰቦቻቸውን የሚያጎርሱ አጥተው እያለቀሱ የሚገኙት? ደረጃ ምናልባት መረጃውን ሰምተ እንደሆነ አላቅም። እነዚህ 30 ሺህ አይደሉም። 30 ሺህ በአዲስ አበባ ደረጃ ነው። በአገር አቀፍ ደረጃ በየቦታው አሁን ወደ 2 ሚሊዮን እየተጠጋ ነው አሉ የሶሻል ሚዲያ ሰራዊት አብይ ያደራጀው። ለነሱ አዳማ ላይ ስልጠና ነበረ። ስልጠና የሚሰጡ ሰዎች ናቸው። በጣም አስቂኙ እኔ አንተ ምናቃቸው እንኳን መጻፍ አይደለም አይምሯቸው አንድ አረፍተ ነገር ማፍለቅ የማይችል ስፒከር በላቸው ገመዱ ሲነሳ ምንም መናገር የማይችሉ ዲዳ የሚሆኑ እንደነዚህ አይነት ሰዎች ገና ለገና ውጭ ሀገር ስለነበሩ ገና ዝም ብሎ ያግበሰበሱት ምንድነው የሚዲያ ተከታይ የሶሻል ሚዲያ ተከታይ ስላላቸው በዛ ቁጥር ቦታ ተሰጥቷቸው እየተመላለሱ ስልጠና የሚሰጡ በጣም አስገራሚው ነገር ሳይሰለጥኑ የሚያሰለጥኑ ሆነዋል። እኔ ማቆ ሳይማሩ ያስተማሩ የሚባሉ የኛ አርሶ አደሮችን ነው። ሳይማሩ ያስተማሩ ይባላሉ። ሳይሰለጥኑ ዕውቀት ሳይኖራቸው እጃቸው ማይም የሆነ ምንም ነገር የማያውቁ ጭንቅላታቸው ውስጥ አረፍተ ነገር ሳይሰሩ ከሰው አፍ ላይ እየለቃቀሙ የሚጽፉ ሰዎች ናቸው እንግዲህ ስልጠና እንዲሰጡ አዳማ ላይ የተሰየሙት። በጣም እንዴት እንደወረድን እንዴት እንደዘቀጥን የሚያሳየው አንድም እንደነዚህ አይነት ሰዎች ናቸው። ገንዘብ ከፍተኛ በጀት ተሰጥቷቸው መኪናና ቤት ቀርቦላቸው ስልጠና እንዲሰጡ የተደረጉት የ50 ሳንቲም ካድሬ ለማምረት ማለት ነው። በእርግጥም አብይ አህመድ በዚህ ድን ይሆን እያየነው ነው። በጣም ነው የሚያሳዝነው መሳይ፣ በጣም ነው የሚያሳዝነው። ደሞዝ ያላገኙ መምህራን ግን በየቦታው ታስረዋል ደሞዝ በመጠየቃቸው። ሁለተኛ ግፌ ጨርቄን ተገፍፌ ጫንቃዬን መገረፌ ማለት ነው። ሀገሪቱን የመሃይም መቀለጃ እንዳልከው የጥሩምባዎች መቀለጃ ፓይፕ በላቸው ባዶ ቧንቧ የተሰጣቸውን የሚያሳልፉ በእንደዚህ አይነት ሰዎችን በጀት እየቻሉ አበል እየቻሉ የአውሮፕላን ቲኬት እየቻሉ እዛ ደግሞ ገነባው ያሉት አሉ። ይሄ ጨበራ ጩርጩራ ሆቴል የሚባል አለ። በጣም እንትን ግን ሰው አይገባበትም። እዛ የሚያድሩበት እነሱ ናቸው ሲሄዱ አሉ ሰምቻለሁ። እነሱን እያደረጉ ይባስ ብሎ አሰልጣኝ ያደረጉት። ስለዚህ የውድቀታችን ሚስጥር እዚህ ላይ ነው። አናጺው ለማነጽ መሰላል ካልወጣ መሐንዲሱ በስቶ ቤቱ ቅርጽ ካጣ ዋርካ እየተባለ ከቀጠለ ስሩ ሽፍንፍሩ ነገር ምንድነው ሚስጥሩ የሚል አንድ ግጥም ነበረኝና አናጺ ትለዋለህ የሚሰራው ቤት ያ ከሆነ በጣም እንትኑ በስቶ አደጋ ከሆነ ችግሩ ምንድነው? ከአሰልጣኞቹና ከሰልጣኞቹ ነው። ይሄ ነው ችግሩ። እነዚህ ሰዎች የሚያሰለጥኑት እነሱ ደግሞ አሰልጥነዋቸው ሰርቲፊኬት የሚይዙትን ስትመለከት አገር ከዚህ በላይ ሞት የለው። በእንደዚህ አይነት ድጋፍ በእንደዚህ አይነት በሚሊዮኖች ሰራዊት ካድሬ አስቀምጦ ድጋፍ አለይ ብሎ የሚያይ አካል አደጋው ለሁላችንም ነው ያልኩ። ለዚህ ነው መሳይ አደጋው ለሁላችንም ነው። ድጋፍ ርቆኛል ብሎ የሚመለከት ህዝብ ክዶኛል ብሎ የዛሬ 5 ዓመቱን ያነጻጸረ የሚመለከት ውስጡን የሚያይ ቢሆን ቢያንስ ሌላ መፍትሄ ይፈልግ ነበር። ይሄ ግን ወድቆ ተነስቻለሁ ብሎ የሚያምንና የመንጻት ተስፋ የሌለው በራሳቸው ዛቢያ የሚሽከረከሩ ናቸው። ለዚህ ምሳሌ የሚሆኑን መሳይ በአሁኑ ሰዓት ላይ ህዝብ ተርቦ እየተመለከተ አብዛኞቹ እናትና እንትናቸው ተጣብቆ ባሉበት ሰዓት ላይ የዛሬ 2 ሳምንት ይመስለኛል አብይ የጤና ባለሙያዎች ከእንትናችሁ በተጨማሪ 50 ዶሮ እንደቀላል እኮ ነው። አንዲት 50 ዶሮ አድርጋችሁ ትንሽ አቀፍ አድርጋችሁ እንትን ብታረዋት ቅቤው፣ ማሩ፣ ዘይቱ፣ ወተቱ ይመጣል። እሷን መጨመሪያ ትሆናቸዋለች። 50 ዶሮ ስለ 50 ዶሮ ስታወራ ዶሮ እርባታ በጣም አደገኛ ስራ ነው። ተጠንቅቀው የማይሆን ስራ ነው ዶሮ እርባታ። ስለማውቀው ነው ይሄ በእንትኑ ተምሬበታለሁ።
ፕላንት ሳይንስ በጀነራል አግሪካልቸር ኮርስ የሚሰጥ ትምህርት ነው። ዶሮ እርባታ ማለት ጥንቃቄ፣ አንዷ ከሞተች ተያይዞ ይሞትብን ነውና ትልቅ ቦታ የሚፈልግ ጥንቃቄ። የኢትዮጵያ ሕዝብ ለራሱ ማደሪያ እኮ የለውም መሳይ። ማደሪያ አጥቶ እና አብይ የሚያወራው ምንድነው ልህ ነው የራሱን ኤሪያ ስለ ሽመልስ አብዲሳና ስለ ተመስገን ጥሩነህ ስለ ራሱ ነው የሚነግረን። ማን ነው 50 ዶሮ ማርቢያ ጓሮ ያለው? እስኪ ለራሱ ቤት ኪራይ መክፈል አቅቶት በሚሄድበት አገር 250 ዶሮ ማለት በአሁኑ ሰዓት ስንት ብር ማለት ነው መሳይ? አንድ እንቁላል ተው ዶሮ እንቁላል እኮ 13 ብር ነው የሚሸጠው አንዱ። 50 ዶሮ ለመግዛት ምን ያህል ነው ዋጋው? ትልቅ እኮ ባለ ሀብት መሆን ያስፈልጋል 50 ዶሮ ለመግዛት ብላችሁ እዛች ቤተ ጓሯችሁ ላይ እንደቀላል ነገር እኮ ነው። እንኳን ጓሮ ማደሪያ መጸዳጃ ቤት ለሌለው ህዝብ እንዴት ይነገራል? ስለ ኢትዮጵያ ሲያወራ ጨንቆት አይመስልም? ደረጃ አንዳንድ ጊዜ አንፍረድበት። የሰውዬ እኔ ከጭንቀት የሚመጣ ዝም ብሎ አፉ ላይ የሚናገረው ነው። አንዳንድ ሰው የሚያደርገው ሲያጣ ነገሮች እየገፉ ሲመጡበት መላቅጡ ሲጠፋው ዝም ብሎ አፉ ላይ መጣውን የሚናገር ነው ይመስለኝ። አንደኛ የሕክምና ባለሙያዎች ምን ጊዜ ተርፏቸው ነው ይህን በደንብ ጊዜ የሚፈልግ ኢንቨስትመንት የሚፈልግ ገንዘብ የሚፈልግን እንዲህ አይነቱን ስራ እንደ ቀላል ነገር አፉ ላይ በቃ እንዲ አድርጉ ብሎ የሚናገረው ምንም ነገር ማድረግ የማይችል ሰው ሆኗል። አሁን እንደውም መዘባበቻ ነው የሆነው። አንዳንድ ሐኪሞች እየወጡ በሶሻል ሚዲያ ላይ መልስ እየሰጡት ነው ያሉት። እንዲህ አይነት መቀለጃና መዘባበቻ መሆኑ ግን ያሳዝናል። ቢያንስ ወንበሩን የሚመጥን ንግግር ማድረግ ነበረበት። አዎ እንደው ካለማወቅ ብቻ አይመስለኝም እኮ ምን ለመሰለህ እኮ ከእንትናቸው እስኪ መሳይ የጤንም ነገር ተገደው የሚከተለውን ነገር ስትመለከተው ከጭንቀት ብቻ ሳይሆን ይሄ ያለማወቅ አለ። ይሄ በቃ በጣም ምን ብለህ እንደምትገልጸው አታውቅምና አንዳንድ የሚናገረው ነገር ለብሰው የላት ተከናነበው አማራት ነገር ሆኖ ኢትዮጵያ በ2030 ሁለት ሀገር ሀያላን ይኖራሉ። በ2050 አንዷ ኢትዮጵያ ትሆናለች። በ2030 የአውሮፕላን ገበያውን እንቆጣጠራለን ምናምን የሚላቸውን በቅርብ የሚናገራቸው ነገሮች ስትመለከታቸው ከመና ይሄ ሰፋ አድርጎ የሚያይበት እንትኑ ተበላሽቶ የራሱን ኪስ የጓደኞቹን ኪስ ብቻ ነው የሚያየው። ይሄን ደግሞ አመለካከት በምን ላይ ያሰረጽባቸው መሰለህ መሳይ? አሁን ራሱ የሱ ነቢያት አሉ፣ የሱ ወገኖች አሉ። የሚናገሩት ስትመለከት ከንትን ብቻ አይመስለኝም። ከሚከተሉት ፍልስፍና ከሚከተሉት እምነት አንዱ አሁን ፓስተር ነኝ ብሎ የእግዚአብሔር ሰው ነኝ ብሎ ጦጣ አትሽተቱ ይላቸዋል። ድቦች ዶደራንት ተቀባ እያለ ሲናገር እጅግ በጣም የሚያስደነግጥ ነገር። እንደው ቪዲዮ ካለ ብታቀርበውና መሳይ ተነሳ፣ ታጠብ፣ ይመረብ። እስኪ አሜን በል። ሻወር ውሰድ፣ ዶደራንት ተቀባ፣ ሽቶ ነክስስ። ቀኔን አታውቀው። እቅፍ ሳረግ ይመቸኝ፣ ጉንፋን አታስይዘኝ። ጦጣ እየሸተት ቢሲቪላይዝድ ገቨርንመንት ሊደሮች ላይ እንኳን የወንጌል ነጸብራቅ ስለመጣ ዛሬ አውሮፓን የሚመስል አስፋልትና ኮተት ምናምን ሁሉ ተጠራርጎ ራሱ ጠፋ። አሁን በፒያሳ ጋር እብድ የለም። እኔ ከትናንት እየነገርኳቸው አገልግዬ ስመጣ ፒያሳ ጋር አሁን አስፋልት ያለው እብድ የለም። እብድ ቆሻሻ ነው የሚፈልገው። አይ እውነቴን ነው። እኔ አጋንንቱ ምሱ ምንድነው? ድህነት ነው ምሱ። ቆሻሻ ቤት ነው ምሱ። ሽንት የቆሻሻ ቤት ውስጥ ማኖር ነው የሰይጣን ኢምፓክት። ተጽዕኖ አላረግንም አንልም። የወንጌል ሰዎች በገቡበት ገለባበጣል። ኢትዮጵያ የኛ ሀገር ናት፣ የሁላችን፣ ያንተም የኔም የነሱ። አንተ በኪስ ውስጥ ሌላ ፓስፖርት ስላለ እንደፈለክ ልትዘል ትችላለህ። እኛ ደግሞ ያለን አንድ ፓስፖርት ነው። 10 ሚሊዮን ቻንስ አግኝተን ፓስፖርታችንን መቀየር አልቻልንም፣ አልፈለግንም። ያልቻልነው አእምሯችንን ማሳመን አልቻልንም። ኢትዮጵያ ቤታችን ናት። ፓስፖርታችሁን የቀየራችሁ ሰዎች ኃጢአት አልሰራችሁ፣ ልክ ናችሁ። በያመናችሁበት ኢኮኖሚክ ሪዝን ያለው አለ፣ ፖለቲካል ሪዝን ያለው አለ። የዛሬ ብቻ ሳይሆን የከትናንት ወዲያ ችግር ያለበት ሰው አለ። ነገም ፓስፖርት ሊቀየር ይችላል። ነገር ግን ቤታችን አንድ የሆነን ሰዎች በፓስፖርት ሌላ ብትሆን በደም በልብ ኢትዮጵያዊ ነህ። ኢትዮጵያ ቤትህ የተሻለች እንደሆነ መስራት መቻል አለብን። ሁልጊዜ ኮምፕሌን ነቆራ፣ ሁልጊዜ እንደ ኢትዮጵያዊ 10 ሚሊዮን ጊዜ ሰልፍ የሚወጣ የለም ዋሽንግተን ዲሲ ላይ ስለምናውቀው ይወጣል። ሰልፍ በከሌ ጊዜ የሚወጣል፣ በአብርሃም ጊዜ የሚወጣል ነገር። ናይጄሪያውያን መንግስታቶቻቸው ስለማይበድሏቸው ነው፣ ኮራፕት ስላልሆኑ ነው፣ ብሔር ብሔረሰብ ስለሌላቸው ነው፣ ብዙ ቋንቋ ስለሌላቸው ነው።
ኬንያውያንስ ስላልተበደሉ ነው? በቃ እንደ ሁሉ ነገር አልጋ ባልጋ ሆነው ዲቫይን ፓወር ነው የሚመራቸው። ለምንድን ነው ሰልፍ ወይ ከኛ ቁጥር ያነሱ ሆነው ነው? አፍሪካውያን ቁጥር መካከል እኮ ኢትዮጵያውያን እኮ በጣም ጥቂት ከሚባሉ ነው ስንነጋገር። ደረጀ እንግዲህ በተከታታይ ያቀረብኩት ምናልባት ላንተም እንዲመች ነው። በርክተው መጥተዋል። አሁን ከዚህም ከዛም አብይን እናግዘው እዛ ሰፈር የሆነ ፍርሃት አለ። እንግዲህ ያው የውድቀት ዋዜማ ላይ እንዲህ አይነቱ ነገር ገና ብዙ ይመጣሉ። ብዙ ሐሰተኛ ነቢያቶች፣ ብዙ ሐሰተኛ ምስክር የሚሰጡ ሰዎች መድረኩን ይሞሉታል። ስለዚህ እንጠብቅ። በእነዚህ ብቻ የሚቆም አይደለም። ቀደም ሲል ያልከው የጦጣ ተሽተኛ አሁን እሱ ሰባኪ ነው፣ የእግዚአብሔር ሰው ነው። የሰው ልጅ እንዲህ ይባላል፣ እንዲህ በአደባባይስ መናገር አለበት። ጽዳት ጥሩ ነው፣ ጽዳትን ማስተማሩ። በእንደዚህ አይነት የሰው ልጅ ክብርና እንደው እንዲህ ዝቅ አድርገህ የምትገልጽበት በፍጹም ይሄ የእግዚአብሔር ሰው አይደለም። ቀጥሎ የመጣው ሰውዬ ወንጌላዊ ነኝ ያለው ሰውዬም እንግዲህ መሰረታዊ የሆነውን የመጽሐፍ ቅዱስ ቃልም እንደው ድራሽ አባቱን ያጠፋ ሰውዬ ነው። ከመጽሐፍ ቅዱስ አጠገብም ዝር ያለም አይመስልም። እግዚአብሔር ከባለጠጎች ብቻ የባለጠጎች አምላክ ብቻ እንደሆነ አድርጎ ለመግለጽ የሄደበት ሁኔታ እግዚአብሔር የንጹሃን እግዚአብሔር ምንድነው የሀብታሞች ብቻ አድርጎ ለመግለጽ የሄደበት ርቀት እጅግ የሚያሳፍር ነው። በኋላም የሰማነው ሰሞኑን ስናነሳው ነው ግሩም ጫላ የተባለ ጋዜጠኛ ዘሪሁን ጅምር ጆሊ ብሎታል። ጅምር ጆሊ አይነት ተብሎ የሚገለጽ ነው። እሱም የጠቀሰው አለ እኛ አብይን ስለተቃወምን ኢትዮጵያን የጠላን አድርጎ ለመግለጽ የሄደበት ርቀት ምን ያህል በዘረኝነት ከታወርክ ሁሉ ነገር እንደሚጋረድብህ አንድ ምስክር ሆኖ የሚቀርብ ሰው ነው ግሩም ጫላ። እኛ ኢትዮጵያንማ እንደዚህ የምንጨረጨረው እንደዚህ ቀን ሌሊት ስለ ኢትዮጵያ ሕዝብ የምንጮህ ስለምንወዳት ነው ሀገራችንን ኢትዮጵያን ስለምንወዳት ነው። አብይን መቃወም ኢትዮጵያን መጥላት ማለት አይደለም። እሱ አሁን ኢትዮጵያን የጠላን አድርጎ ነው በዚህ ደረጃ ሊሳደብና ሊያንጓጥጥ ሊዘልፈን የመጣው ግን አይደለም። አብይን እንቃወመዋለን። ዛሬም ነገም ከስልጣን እንዲወገድ የምንችለውን ሁሉ እናደርጋለን። ያ ከሆነ ኢትዮጵያዊነትን መጥላት እንግዲህ ምንም ማድረግ አንችልም። ስድቡንም ምኑንም እንቀበላለን። ደረጃ አመሰግናለሁ መሳይ። ንግግራቸው የሶስቱም ከእብሪትና ከጥጋብ የመጣ ጭምር ነው። ከመውደድ ከቲፎዞ ብቻ አይደለም፣ ከልብ መደፈን የሚመጡ ንግግሮች ናቸው። የእግዚአብሔርን ሰው የሚያውቁ ሰዎች መጀመሪያው ስንመለከታቸው በነገራችን ላይ ሰው ለመቆሸሹ ድህነቱና ሀብታ አይደለም። ባለጸጋም ሀብታም ሆኖ ራሱን የማይጠብቅ ይኖራል። ድሃዎች ሆነው ምንም ሳይኖራቸው ጥንቅቅ ያሉ ንጹሖች ሞልተዋል። ያን ማድረግ አይገባም። ነገር ግን ሰውየው የተናገረውን ነገር ተመልክተው በተለይ ኢትዮጵያ ላይ ካለ ሁኔታ አኳያ በአሁኑ ሰዓት መሳይ ቪዲዮውን ባቀርብልህ ጥሩ ነበረ። በዋና ከተማችን አዲስ አበባ ላይ ውሃ ሲያገኙ 2 ሳምንት የሞላቸው 3 ሳምንት ጀሪካን ይዘው የሚሰለፉ እልፎች አሉ። የሚጠጣ ውሃ ነው የምነግርህ፣ ገላ መታጠቢያ አይደለም። የሚጠጣ ውሃ ለማግኘት ሙሏቸው እንደዛ ቆይቶ የመጣ ውሃ ተቀርጾ አይቸው ደነገጥኩ። ጠላ ይመስላል ከቧንቧ የሚወጣው ደፍርሶ ማለት ነው፣ ቆሽሾ። ኢትዮጵያ ውስጥ የውሃ አቅርቦት የመጠጥ ውሃ አቅርቦት ተውት ነገር አለ ምናምኑ አቅርቦት በዋና ደረጃ ከተማ ደረጃ እዚህ ከሆነ የክልሉ የምኑ ምን ያህል አደገኛ ሊሆን እንደሚችል ማለት ነው። ገላም በየጊዜው ታጠብ አለ። እሱ ሆቴል ውስጥ እየታጠበ ሊመጣ ይችላል፣ እንደፈለገ ሊያዝለት ይችላል። ሁለት እነዚህ ሰዎች ያነጣጠሩት መሳይ ድህነት ጠላት ነው ይባላል። አዎ ድህነትን መዋጋት ጥሩ ነው። እነዚህ ሰዎች ግን ድህነት ላይ ሳይሆን የዘመቱት በቃላቸው ድሃዎች ላይ። ይሄ ደግሞ የስርዓቱ መስመር ነው። ስርዓቱ ከአዲስ አበባ አፈናቀለ፣ ከገሌ አፈናቀለ፣ ህዝብ እያለቀሰ ይኸው ብልጭልጭ አሳዩኋችሁ እያለ በደስታ ሲገልጽ ምን ማድረጉ ነው? እንከተለዋለን በሚሉት እምነት የሰው ልጅ ሞቶላቸዋል የሚባሉት እንደዎች የሰው ልጆችን እያፈናቀሉ በማቴሪያል የሚጨፍሩ ኃይሎች ናቸው። ዛሬ የወንጌልን ስራ በተመለከተ መሳይ በሀገራችን ላይ ደጋግሜ ተናግሬዋለሁ። እጅግ አደገኛ ወንጌል የሚሉት ይሄ የብልጽግና ወንጌል ማቴሪያል ላይ ያነጣጠረ ወንጌል የክርስቶስን የማዳን ስራ ሳይሆን እንደዚህ ታደርጊያለሽ፣ ዲቪ ይመጣልሻል፣ ይሄን አገኘሁ እያሉ የሚሰብኩ በማቴሪያል ነገር ብቻ ትውልዱን ያማለሉ በድህነቱ ገብተው እያጭበረበሩ ያሉ ሐሳውያን መሲህ እንዳሸን የፈሉበት ጊዜ ነው። አንዳንዱ ልመስክርልህ ብሎ ይመጣና መሳይ ሊያድኗቸው እኮ ነው። እኔ ጌታን ተቀብዬ የሚሉ ሁሉንም አይደለም እያልኩ ያለሁት
የሚያጭበረብሩት ነው። ሸራተን አገባሁ ሰርግ ብሎ እንደ ትልቅ ምስክርነት ይነግራል። ሸራተን ማግባትን የመዳን ልክ ያደርግልሃል። አንተ ሸራተን ሰርግ ስለተደገሰልህ ለእምነትህ እንደ ትክክለኛ ማስረጃ ከጠቀስከው የሸራተኑ ባለቤት ሼህ መሐመድ ሁሴን አላሙዲን እኮ ሙስሊም ናቸው። ምን አይነት ምስክርነት ነው የምትሰጠው? እንዴት በማቴሪያል የማዳንን ስራ ትለውጠዋለህ? አንድ ይሄ ነው። ሁለት መሳይ የእምነት ሰዎች ምስኪን ነው ለድሆች የሚያስብ ነው የሚለው መጽሐፍ ግን ምስኪን ነው ለምስኪኖች የሚያስብ፣ ምስጉን ነው ለድሆችና ለምስኪኖች የሚያስብ። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት ለእነርሱ ነው። ኢየሱስ ወደዚህ ምድር ሲመጣ ተሰቀለ እንዳለን። ለምንድን ነው ጀዊሾች ሳይቀበሉ የሰቀሉት? ካሁን በፊት አንስቸው ሊሆኑ አላቅም። ካሁን በፊት አንስቸው ከሆነም ደግሞም ችግር የለውም። 2/3 የዓለማችን ክፍል በቄሳሮች ይገዛ ነበር ያለ። እስራኤል ሳትቀር አይሁዶች በቄሳሮች ነበሩ ያለ። አይሁዶች የፍልስጤም ምድር ጠቅላላ መሲሁ ይወርዳል፣ ይወለዳል፣ ያድናቸዋል የሚል ትንቢት ሲሰሙ ከነቢያቶቻቸው ከአባቶቻቸው እነሱ ጠብቀው የነበሩት ምንድነው? ግርማው የሚያስፈራ ክብሩ የሚያስፈራ ነቢይ ተወልዶ የሆነ ኃይል ተወልዶ መሳሪያ አቋቁሞ ጦር ምናምን አቋቁሞ የትጥቅ ትግል አቋቁሞ እየመራ ጦር መሪ ሆኖ ከሮማውያን የነፃ ባርነት ነፃ የሚያወጣቸው መስሎት በዛ ደረጃ ጠበቁት። መሲሁ ሲወለድ ነፃ ሊወጡ ከሮማ ልክ እንደተባለው ያኔ በዛን ጊዜ በዛ ባገለገለበት ጊዜ በቤተ መንግስት ሲጠብቁት እነሱ ይወለዳል ሲለው እሱ ጋር የተወለደ በከብቶች ግርግር በከብቶች በረት ዝቅ ብሎ በአንዲት ብላቴና ተወለደ። እንኳን አንተ ራሱ ኢየሱስ በከብቶች ብረት ሲወለድ ጉንፋን ይዘዋል አልተባለ። በጣም በጣም ትገርማላችሁ። በከብቶች ግርግር በከብቶች በረት ተወለደ። በነገራችን ላይ ያልተቀበሉበት አንዱ ምክንያት ይሄ ነው። እነሱ አክብደው ትልቅ አድርገው ሲጠብቁት እሱ ፈጽሞ ባልተጠበቀ ሁኔታ መጣባቸው። በምድር ላይ በኖረበት ጊዜ ምንም ነገር አለ ስደተኛ ሆኖ ይኖር። በሕፃንነቱ እናቱ ጋር ወደ ግብፅ ተሰደደ፣ ተመለሰ። እንደውም በአንዴ ሲያስተምር በጣም የሚያሳዝነኝ ቃል አለ ሁሌ የሚናገረው። አንዱ ጻፊ በጣም በትምህርቱ ተደንቆ በምትሄድበት ህዝቡ ወደ ተራራ ወደ ማዶ እንዲያልፉ አዘዛቸው ይላልና ምን አለ ያ ጻፊ ግን በምትሄድበት ቦታ ሁሉ እከተልሃለሁ ሲለው ምን አለው? ለወፎች መሳፈሪያ ለቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም። ስለ ራሱ ይነገር ቤት እንኳ የለኝም ማረፊያ እንኳ የለኝም ነው ያለ። ህይወቱ እንደዚህ አይነት ህይወቱ መጠጊያ የለኝም። እሱ የድሆች መጠጊያ ሆኖ ሳለ በዚህ ላይ ግን ቤት እንኳ የለኝም ብሎ ነው የመለሰል። ዛሬ እነዚህ ሰዎች የሚያወሩ ፕሮስፔሪቲ ጎስፔል ከየት የመጣ እንደሆነ አላውቀው። ከየት የመጣ እንደሆነ አላውቀው። ጦጣ አትሽተቴ ማለት የግፍ ንግግር ነው፣ የበደል ንግግር። ድሆች በሚኖሩበት ሀገር ተቀምጦ ሰባኪ ነኝ ብሎ ወንጌልን ተሸክሞ ዶዶራንት ተቀባ። ይሄን ዶዶራንት መግዣ የሌለውስ እንዴ? የእግዚአብሔር ወንጌል እኮ ለድሆች ለምስኪኖቹ እኮ ነው የመራው። ለባለጸጎች ብቻ እኮ አይደለም የመጣው። ዶዶራንት መግዣ ውሃ መጠጫ የሌለውስ አትምጣ ነው የምትለው? ምን አይነት ወንጌል ነው ያመጣችሁብን? ምን አይነት ትምህርት ነው ያመጡ? ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ። ይሄ የግፍ ንግግር ነው። ያኛው ሰውዬ እብድ ያለው አሁን እብድ ጸዳለ። ሰውየው ግን ጤነኛ ነው። መሳይ ተዋለ ፊዚካሊ የራሱ ሰውየው ተመልከተው እስኪ ምን እንደሚመስል። በውጭ ሀገር ፊልሞች የኢቭል ገጸ ባህሪያትን ተላብሶ የሚሰሩ ሰዎች እኮ ነው የሚመስለው። ራሱ ግሬሱ የለም። ሰውየው ራሱ ፊዚካሊ ስታየው መፍረድ አይሆንብኝና የእግዚአብሔር ሰው አይደለም ያስታውቃል። የሆነ ቆሌ የራቀው ነገር ነው ያስታውቃል። ጤነኛ መሆኑንም ያጠራጥራል። አነጋገሩም የታሸ ፈሪሃ እግዚአብሔር ያለበት አይደለም፣ ግልብ ነው። ዛሬ ኢትዮጵያ ውስጥ በኑሮ ምክንያት ያላበደ ማን አለ? አንተ ራስህ ብትመረመር ሰውየው ሌላ ነገር አለ። በተለይ አብዛኛው ህዝባችን መንገድ ላይ ብቻውን እያወራ የሚሄድበት ጊዜ ነው። ምንድነው ለማበድ ምክንያቱ ይሆን? አንተ የምትደግፈው ስርዓት በዋነኝነት ይጠቀሳል። እናንተው አሳብዳችሁት ህዝቡን እብድ ብላችሁ ስትሰድቡት በጣም ያማል። ይሄ ጥጋብ እብሪት ነው መሳይ።
እንዳይወስድብን ጊዜ ብዬ ነው። ሶስተኛው ጋዜጠኛ ያልከው ነው። ይሄ ጋዜጠኛ አንድ መረጃው ተሳስቷል። ብዙ እንዳልሄድ መረጃ የተሳሳተው ከምን አኳያ ነው? ኬንያውያን ምናምን አሉ በብዛት ሰልፍ አያደርጉም ማለት እንዴ? ኬንያውያን አንድ ባያረጉ አይገርም። የማይገርመው አንድ መረጃ ውሸት ነው። ኬንያውያን የዛሬ ወር ሰልፍ ወጥተዋል። አሜሪካ በተደጋጋሚ ኬንያ ናይሮቢ ላይ ሰልፍ አልነበር? ኃይለኛ ሰልፍ የውጮቹም ወጥተዋል። ሌላው ባይወጡ እንኳን አይገርሙም። ለምን? ኬንያውያን በሀገራቸው ሰልፍ ማድረግ አልተከለከሉም። የኢትዮጵያ እኮ ዲያስፖራ ድምፅ የሚሆነው ለቤተሰቦቹ ለወገኖቹ ስለታፈኑበትና ስለተገደሉበት ነው። የኬንያ ህዝብ እኮ በድሮን አልተጨፈጨፈም በዊሊያም ሩቶ። የኬንያ ህዝብ እኮ በነሞያይ ኪባኪ ባለፉት መሪዎችም በድሮን አልተጨፈጨፈም። እንደዛም ሆኖ ሰልፍ መውጣት ይፈቀዳል ኬንያ። እንደዛም ሆኖ ኬንያን አሜሪካ ዋይት ሃውስ በብዛት ሰልፍ ወጥተዋል። ባለፈው ተቃውሞ ሰልፍ የሀገር ቤቱን ተቃውሞ። ስለዚህ መረጃ ውሸት ነው። ጋዜጠኛ ላይ ትላልቅ መረጃ በደንብ አትመለከትም ማለት ነው። ዝም ብለህ ነው እንትን የምትለው ነው፣ ውሸት ነው። ሁለት ተመልከቱ የተናገረውን ንግግር ይልች በነገራችን ላይ የሆነ ቲቪ ሊያቋቁም ነው ተብሎ ብዙ ገንዘብ ተፈቅዶለት ነበረ። መሬቱንም ገደል አድርጎታል ሲባል ሰምቻለሁ። ሳይሸጠው አልቀርምና ይሄ ስርዓት ያወጣለት ሰው ምን አለ? ታክሲ ነጂዎች አለ። ተመልከታችሁ የእብሪታቸውን ነገር ነው ብላው። ያኛው እብድ አለ፣ ያኛው ጦጣ ሽተተኛ አለ፣ ጥጋብ ነው። ይሄኛው ደግሞ የዛ አስተሳች ሰበር ዜና ሌይላ ኑር ሰቦ በጉጉት የሚጠበቀው እንግዲህ ዛሬ ወደ ሀገሯ ገብታለች። ወደ ኢትዮጵያም እግሯ ረግጧል። አልሐምዱሊላህ ሱም ሐምዱሊላህ። የእናትና የአባቷም ለቅሶ በደስታ ተቀይሯል። ምንኛ ያማረ ነው። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ አስተሳች ዜና ነው ይዤላችሁ የመጣሁት። ሚዲያን ሁሉ ያጥለቀለቀው በጣም ደስ የሚል የሚያስደስት በጉጉት ደግሞ የተጠበቀ ነገር ነው። ሌይላ ኑር ሰቦ እንግዲህ እስካሁን ድረስ በጉጉት ተጠብቆ ሌይላ ኑር ሰቦ ጉዳይ የት ደረሰ ሲባል በ13 ዓመቷ እንግዲህ ይሄው ለሀገሯ አላህ አብቅቷታል ማለት ነው። አላህ Subhanahu Wa Ta'ala ምን ይሳነዋል? ትሞታለች ተብሎ የተጠበቀው የሞት ፍርድ ሳኡዲ ላይ እንግዲህ የተፈረደባት እህታችን ሌይላ እንግዲህ አላህ Subhanahu Wa Ta'ala ብሎ እንግዲህ ለዛሬው ቀን ለሀገሯ ለእምዬ ኢትዮጵያ እናም ደግሞ ለተወደዱና ለተባረኩ እናት አባቷም እንዲሁ ለቤተሰቦቿ ለሂት ወንድሞቿ አብቅቷታል። እናት አባቷ 13 ዓመት ሙሉ በእንባ እንግዲህ ምግብ አልበላ ብሏቸው በእንባ የታጠቡ ራሳቸውን ሰውነታቸው አልቆ ለዚች ቀን ስላበቃቸው አልሐምዱሊላህ ወላሂ እስቲን አልሐምዱሊላህ ይበሉ። እንኳን እነሱ ተዋቸውና እኛ ወላሂ ባዳዎች ራሱ ስናይ ወላሂ በእንባ ነው የተቀበልናት ማለት ነው። እነት ራሴን መቆጣጠር አቃተኝ እኔ ራሴ ማለት ነው። ሱብሃንአላህ። እነሱ ግን እንዴት ሆኖ ይሁን ያ ሁኔታቸውን በቪዲዮም ታይቷል። ነገር ግን ሱብሃንአላህ አላህ ለዚህ ቀን ላበቃት የዛሬው ቀን እንግዲህ ኢትዮጵያ በመላው ኢትዮጵያ ያሉ ደስተኛ ሆኖ እንግዲህ የሷ ደስታ በጣም አስተስቷቸው በየሚዲያው የምታዩት ስለሷ ብቻ ነው የሚወራው። እውነትም ወላሂ አንዳንዴ ሙቺ ያላላት ጥፊ ያላላት ነፍስ አላህ ካልጻፈባት ምንም ቢደረግ መቼም ቢሆን አይሆንም ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ነው ሁሉን ነገር የሚያውቀው። እሱ አውቆ ሁሉንም ነገር አሳክቶ ግን ለቤተሰቦቿ አውቁታታል። አልሐምዱሊላህ ሐምደን ከሽክር እና እሷንም ቤተሰቦቿንም ደስ ስላላቸው እንኳን ደስ አላቸው። እንኳን ለዚህ ቀን በቃቸው። እንኳን ደግሞ ከልጆቻቸው ጋር ከሂት ወንድሞቻቸው ጋር ተጨመረች ነው የምንለው። ምክንያቱም በጉት እነሱ የሚጠብቁበት ይሄንንም ደግሞ ወጣ ወረድ ያሉ ብዙዎች የለፉት ደግሞ የደከሙት አሉ። ከነዛም ውስጥ ደግሞ ፋሲካን በጣም ደክማ ሄዳ ቪዲዮ ቀርጻ ቤቷቸው ድረስ ሄዳ ቪዲዮን ቀርጻ ሚዲያም ላይ ያወጣችው እህታችን ፋሲካ ነች። ማሻአላህ እህታችን ፋሲካ ልጆች አሉባት፣ ባለትዳር ነች። ያንን ሁሉ መስዋዕት አርጋ ነው ሄዳ ቀርጻ እንግዲህ ሚዲያ ላይ የለቀቀችው። ከዛ በኋላ እንግዲህ ባለሚዲያዎቹም ብዙዎቹ ታዋቂዎቹ መዝግቦት ከዛ እንግዲህ ይሄ ነገር ሰሚነት አግኝቶ ለአላህ Subhanahu
ላላህ እንግዲህ ምስጋና ይገባው። ብቻ ማውራውም ነገር ራሱ ጠፋኝ ወላይ ሳያት ራሱ እኔ ራሴ መቆጣጠር ስላቃተኝ ብቻ አወራሩም ራሱ ጠፍቶብኛላችኋለሁኝ። አልহামዱሊላህ ብቻ ግን አላኩል ሐልን በጣም ደስ ብሎኛል። እናንተንም እንኳን ደስ አላችሁ ለማለት ያህል ነው ቤተሰቦቼ። ይሄ ደስታ ማለት ትልቅ ደስታ ነው ለውድ ኢትዮጵያውያን ለውድ ኤርትራውያን ይሄ ትልቅ ስጦታ ነው። ትልቅም ደግሞ ትምህርት ነው ማለት ነው። ምክንያቱም ሳውዲ ላይ አንድ ሰው ይሞታል ተብሎ የተፈረደበት ሰው እንዲህ በቀላሉ አይንተን አይልምና አላህ ደግሞ ለሷ እንግዲህ የዛሬው ቀን ላንቺ ደስታሽ ነው ብሎ ጽፎላታል። አልহামዱሊላህ አላኩል ሐል ብዙ ነገር አሳልፋም ብትመጣ እንደሷ ደግሞ ብዙ የሚሰቃዩ አሉ ኢትዮጵያኖች ውድ ኢትዮጵያኖች እንግዲህ የሞት ፍርድ የተፈረደባቸው ሳውዲ ላይ ብዙዎች አሉ ማለት ነው። አንዳንዶች በራሳቸው ጥፋት ነው ነገር ግን ለነሱም አላህ ደግሞ እንዲሰማቸው ነው ምን ጸልላቸው ዱዓ ምናረግላቸው። የሷ እንግዲህ አላህ ደግሞ ነው ለህዝቡ እንዲሰማ አርጎላታል። የነዛንም ደግሞ ሰምቶ እንግዲህ ለሀገራቸው እንዲያበቃቸው በእስር ቤት የሚሰቃዩ ብዙዎች አሉ። እነሱንም አላህ ነጃ አውጥቷቸው ከዛ ጭንቅ እስር ቤት አውጥቷቸው ለሀገራቸው ለኢትዮጵያ እህት ወንድሞቻችን እንዲ መልሳቸው ነው ዱዓዬ ነው ማለት ነው። የሌላ ነገር በጣም አስደስቶኛል ወላሂ ደስታዬ እኔ ወደሌለውም እውነቴን ነው የምላችሁ። እነሱ ሲያለቅሱ እኛ ራሳችን አልቅሰናል ማለት ነው። አልহামዱሊላህ ብቻ ግን ሐምዱሊላህ ሁላችሁንም ወዳችኋለሁ። ቪዲዮን ላይክ አድርጉ፣ ሼር አድርጉ። ለቤት አዲስ የሆናችሁ ደግሞ ደውል ምልክቷን መንካቱን እንዳትረሱ። ወሰላሙ አለይኩም እንኳን ደስ አላችሁ በድጋሚ